አንድ የማይካድ እውነት ልንገራችሁ። ሁለት የተለያዩ ሰዎች ለ90 ደቂቃ ከባድ የሚባሉ ኤክሰርሳይሶችን እያላባቸው ጠንክረው ሰርተው ከ3 ወር ከ4 ወር በኋላ ግን የሚኖራቸው ሰውነት ኮምፕሊትሊ የተለያየ ሊሆን ይችላል። ለምሳሌ አንዱ ጠንካራ የሚያደርገውን ኤክስፕሎሲቭ የሚያደርገውን እና አትሌቲክ የሚያደርገውን ኤክሰርሳይሶችን እየሰራ ለ90 ደቂቃ አልቦት ሊወጣ ይችላል። ሌላኛው ደግሞ ሞር የሚያምር ሰውነት ትልቅ የሚባልና ሲሜትሪውን የጠበቀ ሰውነት እንዲኖረው የሚያስችሉ ኤክሰርሳይሶችን ሰርቶ ሊወጣ ይችላል። ሁለቱ ትልቅ የሚባል ልዩነት አላቸው። አንደኛው እንደ አትሌት ነው ትሬን የሚያደርገው፣ አንደኛው ደግሞ እንደ ቦዲ ቢልደር ነው ትሬን የሚያደርገው። ይህንን ቪዲዮ የምናይበት ምክንያት ምንድን ነው ብላችሁ ከጠየቃችሁኝ፣ አንደኛ ምን አይነት ስፖርተኛ መሆን እንዳለባችሁ ትረዳላችሁ። ሁለተኛ የእናንተ ማንነት ከየትኛው ጋር ፊት ያደርጋል ወይም ደግሞ ይመጥናል የሚለውን ነገር ታውቃላችሁ። ሶስተኛ ደግሞ አትሌት መሆን የሚያመጣውን ነገርና ቦዲ ቢልደር ደግሞ መሆን የሚያመጣውን ነገር ትረዳላችሁ ማለት ነው። ስለዚህ ይህንን ቪዲዮ አይታችሁ ስትጨርሱ በሁለቱ ያለውን ትክክል የሆነውን ልዩነት ትረዳላችሁ። ለእናንተም ደግሞ መጠነኛ የምትሉትን ይመቸኛል የምትሉትን የአሰራር አይነት ትመርጣላችሁ ማለት ነው። የፊት አበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ እንግባ። ከቦዲ ቢልዲንግ እንጀምር። ቦዲ ቢልዲንግ ላይ አንድ ትልቅ ማተር የሚያደርገው ነገር አፒሪያንስ ነው። ፐርፎርማንስ አይደለም፣ አፒሪያንስ ነው። ስትታዩ ምን አይነት ሉክ አላችሁ፣ ምን አይነት ኢሜጅ ትሰጣላችሁ፣ ሲሜትሪያችሁ ምን ያህል ቀጥ ያለ ነው የሚለው ብቻ ነው ቦዲ ቢልዲንግ ላይ በጣም ማተር የሚያደርገው። ፐርፎርማንስ ጥቅም የለውም እያልኩ አይደለም። ፐርፎርማንስ ቦዲ ቢልዲንግ ላይ አይካተትም እያልኩ አይደለም። ሜን ጎል ቦዲ ቢልዲንግ ላይ ግን አፒሪያንስ ነው። ቦዲ ቢልደር እና ቅርጻ ቅርጽ ሰራተኛ አንድ የሚያመሳስላቸው ነገር አለ። ሁለቱም የሚቀርጹት አንድ አካል አላቸው። ቦዲ ቢልደር ሰውነቱን ሲሜትሪ በጠበቀ መልኩ ቅርጽ ያወጣለታል። ቅርጻ ቅርጽ ሰራተኛውም የሚሰራውን ሐውልት ወይም ደግሞ ሸክላ በሚገባ ቅርጽ ያወጣለታል ማለት ነው። ቦዲ ቢልደር ባይሴፕሴ ላይ ምን አይነት ፒክ አለ የሚለው ነገር ያስጨንቀዋል። ጀርባዬ ምን አይነት ክንፍ የሚመስል ቅርጽ አለው ወይ የሚለው ነገር ያስጨንቀዋል። ትከሻዬ ሰፋፊ ናቸው፣ ሲሜትሪውን የጠበቁ ናቸው ወይ የሚለው ያስጨንቀዋል። እግሬ ፋት ቢቀንስ በጣም ሎወር የሆነ ፋት ቢኖረኝ የምፈልገው አይነት ቅርጽ ያወጣልኛል ወይ የሚለው ነገር ያስጨንቀዋል። በዚህም ምክንያት ነው ቦዲ ቢልዲንግ ላይ ትልቅ ማተር የሚያደርገው ነገር አፒራንስ ነው የምለው። ቦዲ ቢልደር ፐርፎርማቲቭ ከመሆን በላይ ሞር ፎከስ የሚያደርገው ፐርፌክት መሆን ላይ ነው። ማለትም ፐርፌክት በሆነ መልኩ አንድን መስል ለንካት፣ ፐርፌክት በሆነ መልኩ ሰውነትን መገንባት የሚለው በጣም ማተር ያደርጋል አንድ ቦዲ ቢልደር። ለዛ ነው ብዙ ጊዜ ቦዲ ቢልደሮች እያንዳንዱ መስልና ጡንቻ በትክክለኛው ልክና በትክክለኛው አንግል ስትሬች የሚያደርግልን ማሽንና ኬብል የሚጠቀሙት የሚፈልጉት አፒሪያንስ በዛ ሲሜትሪ መምጣት አለበት ብለው ስለሚያስቡ ነው። ሬስት ፔሪዳቸው ወይም ደግሞ የሚያርፉበት ጊዜ አነስተኛ የሚባል ነው። እናም ደግሞ እያንዳንዱን ኤክሰርሳይዝ እና እያንዳንዱን ድግግሞች ሲሰሩ የሚሄዱበት ፍጥነት ወይም ደግሞ ቴምፖ ብለን የምንጠራው ቀስ ያለ ነው። ምክንያቱም መስል ማይንድ ኮኔክሽኑን ማምጣት ይፈልጋሉ። እያንዳንዱ ሬፕ ሰውነታቸው ወይም ደግሞ ጡንቻቸው ሲያሳራና ስትሬስ ሲያደርገው ስሜቱ እንዲሰማቸው ስለሚፈልጉ የእንደዚህ አይነት አካሄዶችና ስትራክቸሮችን ይከተላሉ። ለቦዲ ቢልደር ከፍጥነት በላይ ሲሜትሪ ማተር ያደርጋል። ከጉልበት በላይ ሼፕ ማተር ያደርጋል። የሚያመጣው ቅርጽና ያለው አጠቃላይ ኤስቴቲክስ ነው ለቦዲ ቢልደር ዋና ጎሉ። ይሄ ከአትሌት ጋር የሚለየው አንደኛውና ወሳኙ ምክንያት ነው። ስለዚህ እናንተም ቦዲ ቢልደር መሆን እፈልጋለሁ ስትሉ እየመረጣችሁት ያላችሁት ይህንን ላይፍ ነው ማለት ነው። አፒራንስ ማተር የሚያደርግበት፣ ሼፕ ከፎርስ በላይ ማተር የሚያደርግበትን ህይወትና የስፖርተኛ ጆርኒ ነው እየመረጣችሁ ያላችሁት ማለት ነው። አሁን ወደ ቀጣዩ ደግሞ እንሂድ። አትሌቲክስ። ይሄ ከቦዲ ቢልዲንግ ጋር ኮምፕሊትሊ ዲፈረንት የሆነ ሎጂክ እና አስተሳሰብ ነው ያለው። አንድ አትሌት ይሄኛው ወይም ደግሞ የተለየ ስፔሲፊክ የሆነው መስል ብቻውን ሲታይ ያምራል ወይ ኢምፕሬሲቭ ነው ወይ የሚለው ነገር አያስጨንቀው። አትሌት የሚያስጨንቀው ነገር አጠቃላይ ሰውነቴ ፎርስ ምን ያህል ማመንጨት ይችላል፣ ምን ያህል ስፒድ አለው፣ ባላንስ መጠበቅ ይችላል ወይ፣ አጠቃላይ ደግሞ አንድን ኮምፕሌክስ የሚባል ኤክሰርሳይስን ሰርቼ ኢንዱራንስ ሊኖረኝ ይችላል ወይ፣ ለረጅም ዱሬሽን ወይም ደግሞ ሰዓት ያንን ኤክሰርሳይስ እያደረኩ መቆየት እችላለሁ ወይ የሚለው ነው ለአትሌቲክስ ወይም ደግሞ ለአትሌት ማተር የሚያደርገው ማለት ነው። ይሄ ከቦዲ ቢልዲንግ ጋር ትልቅ ዲፈረንስ ያመጣል። አትሌቲክ የሆነ ትሬኒንግ በምታደርጉበት ጊዜ እያንዳንዱን መስል ለይቶ ከመስራት ይበልጥ ሁሉንም ወይም ደግሞ አብዛኛው የሚባሉ የጡንቻ አካላቶችን አንድ ላይ ኢንተግሬት አድርጎ ወይም ደግሞ አሰማጥሮ የመስራት እድሉ ይጨምራል። ለዛም ነው ስፒድ፣ ፎርስ እና ኢንዱራንስ ለአትሌቲክ ማተር ያደርጋል የሚባልበት ምክንያት ማለት ነው።
ለምሳሌ አትሌቶች የሚያዘወትሩት የአትሌቲክ ትሬኒንግ መካከል ያሉ ስፖርቶችን እንጥቀሳቸው። ስኳት አለ፣ ፕላዮሜትሪክስ የሚባለው አለ፣ ስፕሪንት አለ፣ ጃምፒንግ አለ፣ ኦሎምፒክ ሊፍቲንግ የሚባሉ በጣም በርካታ የሆኑ አትሌቲክ ትሬኒንግ ተብሎ የሚጠሩ አትሌቶች የሚሰሯቸው ኤክሰርሳይሶች አሉ። እነዚህን ኤክሰርሳይሶች እንዳለ አንድ የሚያደርጋቸው ነገር ምንድን ነው ብላችሁ ራሳችሁን ብትጠይቁ የምታገኙት ነገር ኮምፓውንድ ኤክሰርሳይዝ ወደሚለው የሚጠቃለሉ ኤክሰርሳይሶች ናቸው። እነዚህ ኤክሰርሳይሶች ለብቻው አንድን ጡንቻ ብቻ ለይቶ የሚያሰሩ ኤክሰርሳይሶች አይደሉም። ብዙ የጡንቻ አካላቶችን አንድ ላይ አሰማጥሮ የሚሰሩ ኤክሰርሳይሶች ናቸው። ስኳት ብትሉ ከጀርባችን ከሆዳችን ኮር አንስቶ እስከ እግራችን ግሉታችንን ማጠቃሎ የሚያሰራን ኤክሰርሳይስ ነው። ስፕሪንትን ብትሉ እያንዳንዱ መስላችን ከእግራችን አንስቶ ይሄንም ኮራችንም አንድ ላይ አጠቃሎ የሚሰራ ኤክሰርሳይስ ነው። ፕላዮሜትሪክስ የምንለው በጣም ኮምፕሌክስ የሆነና ስንሰራው በጣም ሊያደክመን የሚችል ከእጃችን አንስቶ ኮራችንና እግራችንን አንድ ላይ አድርጎ የሚያሰሩ ኤክሰርሳይሶች ናቸው። አትሌቲክ ትሬኒንግ ውስጥ የሚካተቱ ኤክሰርሳይሶች ሞር ስፒድ የሚሰጡን፣ ፎርስ የሚሰጡን፣ ኢንዱራንስ የሚሰጡን ማለት ነው። ሁሉንም በሚባል ደረጃ የሚያሳትፉ ኤክሰርሳይሶችን ደጋግመን በምንሰራበት ጊዜ ቅድም ያልናቸው ኢንዱራንስ፣ ስፒድ እና ፎርስ ብለን የምንጠራቸው ነገር ላይ በጣም ኤክሴል እያደረግን እየጎበዝን የምንመጣበት ምክንያት ያ ነው። የአንድ አትሌት ጉብዝናው መለኪያው የሰውነት ቅርጹ አይደለም። ምን ያህል በዚህ ፍጥነት ወይም ደግሞ በዚህ ሰዓት ምን ያህል መሮጥ ይችላል የሚለው ነው ማተር የሚያደርገው። ይህንን ኤክሰርሳይዝ ለምን ያህል ጊዜ ደጋግሞ መስራት የሚችላል የሚለው ነው ማተር የሚያደርገው። አንድን ኤክሰርሳይዝ ሲሰራ ምን ያህል ኤክስፕሎሲቭ ነው የሚለው ነው ማተር የሚያደርገው እንጂ በቦዲ ቢልደሮች መለኪያ ሰውነቱ ቅርጽ አለው ወይ፣ ባይሴፕሱ ምን ያህል ፒክ አለው፣ እግሩ ተሰነጣጥቋል ወይ፣ ሎወር ፋት አለው ወይ የሚለውን ነገር አንጠቀም አትሌቲክ ትሬኒንግ ላይ ማለት ነው። ስለዚህ የሁለቱ ቤዚክ ልዩነት ይሄ ነው። ቦዲ ቢልዲንግ ከፐርፎርማንስ በላይ ሞር ፎከስ የሚያደርገው አፒሪያንስ ላይ ነው። አትሌቲክ ትሬኒንግ ወይም ደግሞ አትሌቶች የሚጠቀሙት ኤክሰርሳይዝ ደግሞ ከአፒሪያንስ በላይ ፐርፎርማንስ ላይ ነው ፎከስ የሚያደርገው ማለት ነው። ስለዚህ እናንተም የቱ ይሻለኛል ብላችሁ ስትመርጡ የምትመርጡት ከሁለቱ ነው ማለት ነው። ራሳችሁን ትጠይቁታላችሁ። የምታገኙት መልስ ወደ ሁለቱ ወይም ደግሞ ከአንዱ ወደ አንዱ ይመራቸዋል ማለት ነው። የሚገርመው ነገር ቦዲ ቢልደሮች ያላቸው የምግብ ፕላን እና አትሌቶች ያላቸው የምግብ ፕላን ራሱ የተለያየ ነው። ምን ማለት ነው? ኦፍ ኮርስ ሁለቱም ስፖርተኛ ናቸው። ሁለቱም ኒትሪሽን የሚባለው ነገር ያገባቸዋል። ነገር ግን ቦዲ ቢልደር ምግብን የሚያይበት መንገድ እንዴት ነው? ምግብን ሲመገብ ፕሮቲን ያለው ምግቦችን ሲመገብ ዋና ጎሉ ወይም ደግሞ አላማው ምንድን ነው? እንዴት ነው ጡንቻዬን አሻሽዬ ሎወር ፋት እያመጣው ማለትም ዛሬ በሰራውት ኤክሰርሳይዝ ፕሮቲን ተጠቅሜ አንድን መስል እንዴት ኦፕቲማይዝ አድርጌ ማሻሻል እችላለሁ፣ ፋቴንም እየቀነስኩ የሚለው ነገር ነው ማተር የሚያደርገው ለቦዲ ቢልደር። ለአትሌት ደግሞ እንዴት ነው ቶሎ ሪከቨር ማድረግ የሚችለው፣ ከዚያም ደግሞ ነገ ለምሰራው ኤክሰርሳይዝ ምን ያህል ኢነርጂ ከዚህ ምግብ ማግኘት እችላለሁ የሚለው ነው ሞር ወሳኝ የሚሆነው ለአትሌት ማለት ነው። ስለዚህ ምግብን እንኳን ሲመገቡ የሚያዩበት መንገድ የተለያየ ነው። አንዱ እንዴት መስሌ ማሻሻል ይችላል የሚለው ነው ፎከስ የሚያደርገው። አንደኛው ደግሞ ነገ እንዴት ኤነርጂ እና ሪከቨሪ የሚያመጣ ምግብን መመገብ ይችላል የሚለው ነው የሚያሳስበው ማለት ነው። ነገር ግን እንደ አንድ ስፖርተኛ መረዳት ያለባችሁ ነገር ምንድን ነው? አንዱ ከአንዱ አይበልጥም። ዋናው ማተር የሚያደርገው የእናንተ ዓላማ ምንድን ነው የሚለው ነው። ቦዲ ቢልደር ስለሰራችሁ ከአትሌት ትሻላላችሁ ማለት አይደለም። አትሌቲክ ትሬኒንግ ስለተጠቀማችሁም ደግሞ ከቦዲ ቢልደሮች ትለያላችሁ ማለት አይደለም። በእርግጠኝነት ሁለቱንም ኤክሰርሳይዝ የመረጣችሁ ሰዎች አንደኛ ዲሲፕሊን ያስፈልጋቸዋል፣ ኮንሲስተንሲ ያስፈልጋቸዋል። እንደ ድሮ እየቀለዳችሁ መስራት የምትችሉበት ስፖርት ከሁለቱም አንዱም የለም። ነገር ግን ዓላማችሁን የማታውቁ ከሆነና የሁለቱን ልዩነት ሳታውቁ እያዛባችሁ የምትሰሩ ከሆነ ችግር ታመጣላችሁ። ለምሳሌ አንድ ሰው ሰውነቱን ማጎልበትና ሰውነቱ የሚያምር ቅርጽ አድርጎ ለመስራት ካሰበ የአትሌቲክ ትሬኒንጎችን መስራት የለበትም። ምክንያቱም በጣም የሚፈልገውን አይነት ጥቅም አያመጣለትም። አንድ ሰው ደግሞ ፍጥነት፣ ስፒድ እና ይሄ በአጠቃላይ ኤክስፕሎሲቭነስ ብለን የምንጠራውን አይነት ኳሊቲ የሚፈልግ ከሆነ የቦዲ ቢልደር ኤክሰርሳይሶችንም መስራት የለበትም። በእርግጥ ኤክሰርሳይሶቹ ሞሮርለስ ተመሳሳይ ናቸው። የምንሰራበት መንገድ ነው እየተለያየ የሚመጣው። ግን ለምሳሌ ስኳትኛ የምንሰራበት አትሌቲኮች የሚሰሩበት መንገድ እና ቦዲ ቢልደር የሚሰራበት መንገድ አንድ አይደለም። ያንን ከተረዳችሁ ምንም አይነት ችግር አያጋጥማችሁም። ወደ ፈለጋችሁበትም ዳይሬክሽን እየሄዳችሁ ትመጣላችሁ ማለት ነው። ስለዚህ አሁን የእናንተ ምርጫ ነው። ቦዲ ቢልደር ነው መሆን የምትፈልጉት ወይስ አትሌት ነው መሆን የምትፈልጉት? ሁለቱንም መሆን አትችሉም እያልኩ አይደለም። ሁለቱንም መጠቀም አትችሉም እያልኩ አይደለም። ነገር ግን እንደ ሲበም እንደ ሮኒ ኮልመን ወይም ደግሞ የቦዲ ቢልዲንግ ላይፍ ላይ መግባት እፈልጋለሁ ካላችሁ የአትሌቲክ ኤክሰርሳይሶችን መስራት የለባችሁም ብዬ አስባለሁ።
በዛው ልክ ደግሞ ልክ ፋይተሮች ቦክሰሮች የሚሰሩትን አይነት ስፒድ እና ፐርፎርማንስ ማምጣት እፈልጋለሁ ካላችሁ ደግሞ የቦዲ ቢልደር ኤክሰርሳይሶችንም መስራት የለባችሁም ብዬ አስባለሁ። ዋናው የእናንተ ምርጫ ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ማንኛውንም ያላችሁን ሀሳብ ሆነ አስተያየት በኮሜንት ስር ማሳወቅ ትችላላችሁ።